ሰላም ጤና ይስጥልን እንደምን አላችሁ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን በድጋሚ ተመልሰን መጥተናል። በዛሬው ቪዲዮአችን ላይ እጅግ በጣም አስደናቂ ነገር እንነግራችኋለን። በዛሬው ቪዲዮአችን ላይ ስለ ፓፓያ አስደናቂ የጤና ጥቅም እንነግራችኋለን። በይበልጥ ደግሞ አሁን ጾም በመሆኑ ምክንያት ወይም በጾም ወቅት ላይ ፓፓያ በጣም ለጤና አስፈላጊ ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ጀምሩት፣ ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ቤተሰብ ስትሆኑ እጅግ በጣም ጠቃሚ የጤና መረጃዎችን ታገኛላችሁ። ፓፓያ በርካታ የጤና ጥቅሞች እንዳሉት ይታወቃል። ፓፓያ እጅግ በጣም በዓለም ላይ ጣፋጭ ነው። በቫይታሚን ሲ የበለጸገ የዓለማችን ጣፋጩ ፍሬ ፓፓያ ይባላል። ፓፓያ ለበርካታ የጤና ጥቅሞች አስደናቂ በረከት ያለውና በተለያዩ ጊዜ ቢወሰድ ለጤና በርካታ ጥቅሞችን የሚሰጥ አስደናቂ ፍሬ ነው። እንግዲያውስ ፓፓያ ለጤና ምን ይጠቅማል ካላችሁን፣ በሰውነታችን ውስጥ ያለውን የኮሌስትሮል መጠን እንዲቀንስ የጎላ አስተዋጽኦ ያበረክታል። ፓፓያ እንግዲህ በሰውነታችን ውስጥ የኮሌስትሮል መጠን መጨመር ካለ የኮሌስትሮል መጠን እንዲቀንስ ከፍተኛ ሚና ይጫወታል። ታዲያ የኮሌስትሮል መጠን መጨመር ምንድነው ብለን ከጠየቅን በሰውነታችን ውስጥ የኮሌስትሮል መጠን ሲጨምር የደም ስሮች እንዲዘጉና የልብ ህመም እንድንጋለጥ ያደርጋል። ታዲያ ይሄ አደገኛ የሆነውን የኮሌስትሮል መጠን በፓፓያ ብቻ መቅረፍ ይቻላል ማለት ነው። ፓፓያ በፋይበር በቫይታሚን ሲ እና የተለያዩ አንቲኦክሳይዶች የበለጸገ በመሆኑ እነዚህ ነገሮች ደግሞ እጅግ በጣም ጤናማ እንድንሆን ያደርጋሉ። ከዛ በተጨማሪ ደግሞ ስትሮክ ህመምንና ሃይፐርቴንሽን ችግሮችን እንድንከላከል የጎላ ሚና እንደሚጫወት ጥናቶች ያሳያሉ። ታዲያ ፓፓያ ስትሮክን፣ ሃይፐርቴንሽንን እንዲሁም ሌሎችንም ችግሮች እንድንከላከል በከፍተኛ ሁኔታ ሚና ይጫወታል። ሌላኛው ክብደትን ለመቀነስ በጣም ተመራጭ ነው። ፓፓያ ክብደታችንን ለመቀነስ በጣም ጠቃሚና ተመራጭ ፍሬ ነው። ፓፓያ በቶሎ ክብደታችንን ለመቀነስ እንዲረዳን ያደርጋል። ይህም ክብደታችን ተመጣጣኝ እንዲሆንና ክብደታችን ጤናማ እንዲሆን እጅግ በጣም ከፍተኛ ሚና ይጫወታል። ፓፓያ ካሎሪንን ጨምሮ ጥሩ የሚባል የፋይበር ይዘት ስላለው ክብደታችን ባልተፈለገ ሁኔታ እንዳይጨምር በማድረግ ይከላከላል። ክብደታችን በጣም እንዳይጨምር፣ ያልተፈለገ ክብደት እንዳንጋለጥ ፓፓያ ከፍተኛ ሚና ይጫወታል። ሌላኛው በሽታ የመከላከል አቅምን ያሳድጋል። በቶሎ በበሽታ እንዳንጋለጥ፣ በሽታ ከያዘን ደግሞ ከዛ ችግር በጣም እንድናገግም ከፍተኛ ሚና ይጫወታል። ፓፓያ በሽታ የመከላከል አቅምን በከፍተኛ ሁኔታ በማሳደግ እጅግ በጣም ጠቃሚ ነው። ደግሞ በሽታ ከተያዛችሁም ደግሞ በቶሎ ለማገገም ከፍተኛ ሚና እንደሚጫወት ይታወቃል። ምክንያቱም በፓፓያ ውስጥ ምን አለ ብለናል? ቫይታሚን ሲ እና የተለያዩ ጠቃሚ ማዕድናትን ይዟል። ፓፓያ ለስኳር ህመምተኞች ወይም ለስኳር እንዳንጋለጥ በከፍተኛ ሁኔታ ያግዛል። ፓፓያ ምንም እንኳን ጣፋጭ ቢሆንም አነስተኛ የስኳር መጠን በመያዙ የስኳር ህመምተኞችን ጨምሮ ለማንኛውም አይነት ህመም እጅግ በጣም ጠቃሚ ነው። ስለዚህ ፓፓያን አዘውትረን ስንመገብ አንደኛ በስኳር ህመም እንዳንጠቃ ያደርገናል። በስኳር ህመም የተጠቁ ሰዎች ደግሞ የስኳራቸው መጠን የተስተካከለ እንዲሆን ከፍተኛ ሚና ይጫወታል። ፓፓያ ለዓይን ጤንነት የሚበጅ ነው። በይበልጥ ደግሞ በፓፓያ ውስጥ የሚገኘው ቫይታሚን ኢ እጅግ በጣም ጠቃሚ ነው። ከዛ በተጨማሪ ደግሞ ቫይታሚን ኤ ስላለው እጅግ ለዓይናችን ጤና ጠቃሚ ነው። በይበልጥ ደግሞ ከእድሜ ጋር ተያይዞ የሚመጣውን የዓይን ሞራ ግርዶሽም ለመከላከል እጅግ በጣም ጠቃሚ መሆኑን ጥናቶች ያሳያሉ። ታዲያ ፓፓያ የዓይን ሞራ ግርዶሽን ከመከላከል በተጨማሪ ዓይናችን ጤናማ እንዲሆን እንዲሁም የማየት ችሎታችን ያደገ እንዲሆን እጅግ በጣም ጠቃሚ ነው። ሌላኛው ፓፓያ በተለይ ከወር አበባ ጋር ተያይዞ ለሚከሰተው ህመም ፍቱን ነው። በወር አበባ ጊዜ የሚመጣውን የሆድ መቁረጥ እጅግ አስቸጋሪ ህመሞችን ለመቅረፍ ይጠቅማል። ፓፓያ ፓፔን የተባለ ኤንዛይም ስላለው የወር አበባ ፍሰትን በማስተካከል እንዲሁም ጤናማ የወር አበባ ዑደት እንዲኖር በማድረግ ለሴቶች ከፍተኛ ሚና እንደሚጫወት ጥናቶች ያሳያሉ። ታዲያ ፓፓያን አዘውትረን ስንመገብ ለእንደዚህ አይነት ጥቅሞች እናገኛለን ማለት ነው። ሌላኛው ፓፓያ ካንሰርን ይከላከላል። ፓፓያ በፓፓያ ውስጥ ፓፒቶስ የተባለ ንጥረ ነገር ስላለውና ኢንፍላሜሽንን የመቀነስ አቅም ስላለው ፓፓያ ምን ይጠቅማል አልኳችሁ? ካንሰርን የመከላከል የካንሰር ሴሎች እንዳይከሰቱ ከተከሰቱ ደግሞ በቶሎ እንዳያድጉ በማድረግ ወይም እንዳይሰራጩ በማድረግ በከፍተኛ ሁኔታ ይጠቅማል። የካንሰር ህመም እንዳንጋለጥ ከማድረግም ባሻገር የፕሮስቴት ካንሰርንም ለመከላከል ይጠቅማል ማለት ነው። ፓፓያ የቆዳ ማርጀትን በከፍተኛ ሁኔታ ይቀንሳል። በይበልጥ ደግሞ ከእድሜ መግፋት ጋር ተያይዞ የሚመጡትን ለምሳሌ አንድ ሰው እያረጀ ሲመጣ የዓይን መሸብሸብ፣ የቆዳ መኮማተር፣ ሌሎቹ ችግሮችን ያመጣል። ስለዚህ ከእድሜ መግፋት ጋር ተያይዞ የሚመጣውን ችግሮች ለመከላከል ፓፓያ እጅግ በጣም ጠቃሚ ነው። ዓይናችን እንዳይሸበሸብ፣ ቆዳችን እንዳያረጅ የራሱን አስተዋጽኦ ያደርጋል። ስለዚህ ከእድሜ መግፋት ጋር ተያይዞ የሚመጣውን ችግር ለመቅረፍ እጅግ በጣም ጠቃሚ ሚናዎችና ብዙ ስራዎችን ይሰራል። ፓፓያ እርጅና ራሱ ለመከላከል ከሚጠቅም ንጥረ ነገር ውስጥ አንዱ ነው።
ሌላኛው ፓፓዬ በጁስ መልክ ብንጠቀመው በጣም ጠቃሚ መሆኑን ጥናቱ ይነግረናል ማለት ነው። በዚሁ አጋጣሚ ፓፓዬ ራሱ ብቻ ሳይሆን የፓፓዬ ፍሬውም በጣም ጠቃሚ ነው። ፓፓዬ ራሱን ብቻ ሳይሆን የፓፓዬውን ፍሬ ጠቃሚ ነው። ታዲያ ፓፓዬን በጁስ መልክ መጠቀም እንችላለን። ከዛ በተጨማሪ ደግሞ ፓፓዬን ለብቻው በጥሬ መልኩ ሰንጥቀን መጠቀም እንችላለን ማለት ነው። ሌላኛው የፓፓዬ ጥቅም ሰውነታችን ሙሉ ለሙሉ ጤናማ እንዲሆን ያደርገናል። ለምሳሌ የውስጣችን ሰላም ካጣን ወይም ይሄ ሰውነታችን ሪላክስ ማድረግ ካቃተው፣ ጭንቀት፣ ድብርት ከያዘን ፓፓዬ እጅግ በጣም ጠቃሚ ነው። ፓፓዬ እንዲሁ እንደምታውቁት የጥርስ መድማትን ይከላከላል። ጥርሳቸውን ስትቦርሹ በተደጋጋሚ የሚደማ ከሆነ ፓፓዬ በቫይታሚን ሲ የበለጸገ ስለሆነ ጥርስ ላይ ያሉትን መድማቶች በከፍተኛ ሁኔታ የመከላከልና የማቆም አቅም አለው። ስለዚህ ፓፓዬ የጥርስ መድማትን ይከላከላል፣ የጥርስ መነቃነቅን ይከላከላል፣ እንዲሁም የጥርሳችን ጤንነትን በከፍተኛ ሁኔታ ይረዳል ማለት ነው። ስለዚህ ፓፓዬ እነዚህን ሁላ ጥቅሞች ስለያዘ በከፍተኛ ሁኔታ ለሰው ልጅ ጥቅም ይጠቅማል ማለት ነው። ሌላኛው ፓፓዬን ፊታችንን ብንቀባው እጅግ በጣም ጠቃሚ ነው። የሻከረ ቆዳን ለማለስለስ እንዲሁም የፊትን መጥቆር፣ የፊትን መጨማደድ እንዲሁም ፊታችን ላይ የተለያዩ ነጠብጣቦች እንዲወጡ ወይም ከወጡ በኋላ እነሱን ለማስተካከል ፓፓዬን አዘውትረን ብንጠቀም እጅግ በጣም ጠቃሚ ነው ማለት ነው። በይበልጥ ደግሞ የፊት መሸብሸብን፣ ፊታችሁ በጣም ረጅም ሰዓት ለፀሐይ የሚጋለጥ ከሆነ የፊት መሸብሸብን፣ የፊት መቆጣትን ለማጥፋት ይረዳል ማለት ነው። ስለዚህ ፓፓዬ የፊት መሸብሸብና የፊት መቆጣትን ለማጥፋት በጣም ስለሚረዳ ለጤና በርካታ ጥቅሞች አሉት ማለት ነው። ስለዚህ ፓፓዬን አዘውትሮ መጠቀም ለጤና በርካታ ጥቅሞችን ይሰጣል ማለት ነው። ሌላኛው ስለ ፓፓዬ ጥቅም ስናነሳ በይበልጥ ደግሞ ለጤና ከመስጠቱ ባሻገር የቆዳን ውበት በመጠበቅ እጅግ በጣም ተመራጭነት አለው። በዚሁ አጋጣሚ ፓፓዬ ስለ ጤና ብቻ ስላወራን እንጂ ጉዳትም አለው። በይበልጥ ደግሞ በእርግዝና ወቅት ወይም እርጉዝ ለሆነች እናት ወይም እርግዝና ላይ ላለች እናት በፍጹም ባትወስደው ይመከራል። እርጉዝ እናቶች በፍጹም ፓፓዬን ባይጠቀሙ ይኖርባቸዋል፣ ወይም ፓፓዬን መጠቀም አላስፈላጊ ነው ማለት ነው። ስለዚህ ፓፓዬ ክብደታችንንም በአጭር ጊዜ ለመቀነስ እጅግ በጣም ጠቃሚ ነው። በይበልጥ ብዙ ጊዜ ክብደት ለመቀነስ ደጋግመን ሞክረን ክብደት መቀነስ ለተሳነን ሰዎች ፓፓዬን ብትሞክሩት እጅግ በጣም ፓፓዬ ክብደት ለመቀነስ በጣም ጠቃሚ ነው ማለት ነው። ስለዚህ ፓፓዬ ክብደትም ከመቀነስ ባሻገር ጤናማ ክብደት እንዲኖረን፣ ለምሳሌ አንዳንዴ ቀጭንን ሁነን ራሱ እጅግ በጣም ጤናሞች እንድንሆን ፓፓዬ በጣም ጠቃሚ ነው። ቀጭን ሁነን ራሱ ጤናችን የተጠበቀ እንዲሁም ፓፓዬ እጅግ በጣም ጠቃሚ መሆኑ ይነገራል። ክብደትን ለመቀነስ ለማስተካከል፣ እንዲሁም ክብደታችን ጤናማ ሆኖ እንዲቀጥል ፓፓዬ አዘውትረን መመገቡ በጣም ጠቃሚ መሆኑ ይነሳል። ስለዚህ ፓፓዬ ክብደትንም ከማስተካከል ባሻገር ጤናችንንም ለመጠበቅ እጅግ በጣም ጠቃሚ ነው። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን፣ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ቪዲዮን ጀምሩ፣ ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸርን ሰንብት።